እናንተ ማስተዋል ከብዷችሁ ነው እንጂ መንፈስ ቅዱስ ሳይናገራችሁ ቀርቶ አይደለም። ፍሬያማ መሆን የምትችሉት ማደግ መለወጥ የምትችሉት ጸጋችሁን አውቃችሁ በዛ ጸጋ ማገልገል ስትጀምሩ ነው። ጸጋችሁን ሳታውቁና አውቃችሁም እያባከናችሁ ያላችሁ ሰዎች አንድ ናችሁ። እግዚአብሔር በመጨረሻው ቀን እንደሚጠይቃችሁ አትርሱ። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች ሁላችሁም ሰላም ብያለሁ። ዛሬ ደግሞ በአዲስ መንፈሳዊ ትምህርት ተገናኝተናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ይህን ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። ወደ ትምህርቱ እንሂድ። የብዙ ክርስቲያኖች ጥያቄ ከሆኑ ነገሮች ውስጥ አንዱ እንዴት ነው ጸጋዬን ማወቅ የምችለው? እግዚአብሔር በእኔ ውስጥ ያስቀመጠውን ጸጋ እንዴት ነው ለይቼ አውቄ ማገልገል የምችለው የሚለው የብዙ ክርስቲያኖች ጥያቄ ነው። ስለዚህ ለዚህ ጥያቄ ዛሬ በዚህ ቪዲዮ መልስ የምታገኙ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር ጸጋን ሲሰጣችሁ፣ በእናንተ ውስጥ ጸጋን ሲያስቀምጥ ከእናንተ ኤክስፔክት የሚያደርገው ነገር አለ። ምክንያቱም እግዚአብሔር ጸጋውን አሳልፎ የሚሰጣችሁ በዛ ጸጋ እንድትሰሩ የሚፈልገው ስፒሪቹዋል አሳይመንት አለ። እናንተ የተፈጠራችሁበት መለኮታዊ ዓላማና እቅድ አለ። ለዛ ነው እግዚአብሔር ለኤርምያስ ሲናገር በማህፀን ሳልሰራ አውቄሃለሁ ያለው፣ ለአሕዛብ ነብይ እንድትሆን ቀድሼሃለሁ። ስለዚህ ሳይፈጠር ኤርምያስ ኦልሬዲ እግዚአብሔር አውቆ ስላየው መለኮታዊ ጥሪን በሱ ሕይወት እንዳስቀምጠ ትመለከታላችሁ። ስለዚህ እያንዳንዱ ሰው ውስጥ እግዚአብሔር መለኮታዊ ጥሪን ጸጋን አስቀምጧል። how can we know that? ያን እንዴት ነው ማወቅ የምንችለው የሚለውን ነው ዛሬ ማውራችሁ። የመጀመሪያው በእናንተ ውስጥ ያለውን እግዚአብሔርን ጸጋ የምታውቁበት መንገድ ለማገልገል ስታስቡ ምን አይነት ዘርፍ ነው ለማገልገል የምትፈልጉት ወይም የምትወዱት? ይህንም ብዙ ሰው የራሱ ምኞት፣ የራሱ ፍላጎት፣ የራሱን መሻት አርጎ ያስብ ይቆጥርና እንደ ቀልድ ያልፏል። ነገር ግን ወገኖቼ እንደ ቀልድ ማለፍ የሌለባችሁ ነገር ነው። ቢኮዝ መጽሐፍ ቅዱሳችን ሲናገር መልካምን ስራ መፈለግንም ማድረግንም በሰው ልብ ውስጥ የሚያስቀምጠው ራሱ እግዚአብሔር ነው። ስለዚህ እግዚአብሔርን ማገልገል መልካም ነገር ነው። እግዚአብሔርን ለማገልገል መሻት በጣም ትልቅ ነገር ነው። ይሄን ነገር መፈለግም ማድረግም በሰው ልብ ውስጥ ደግሞ የሚያስቀምጠው ራሱ እግዚአብሔር ነው። ስለዚህ ለማገልገል ስታስቡ የትኛው ዘርፍ ነው የምታተኩሩ? ወንጌል ላይ ነው? ዝማሬ ነው? ቃል ስብከት ነው? የትኛው ነው የእናንተን ትኩረት የሚወስደው? ሐሳባችሁን ልባችሁን የሚወስደው ምን አይነት አገልግሎት ነው? ይሄንን ማወቅ ያስፈልጋል። ይሄንን ካወቃችሁ በኋላ ወደ ቀጣዩ ይላል። ስለዚህ መጀመሪያ ምን አይነት አገልግሎት እናንተን ይማርካችኋል፣ ይስባችኋል፣ ወይም ደግሞ እናንተ ማገልገል የምትፈልጉት የምትመኙት ምን አይነት አገልግሎት ነው? ምክንያቱም መልካም ነገር ሁሉ መፈለግንም ማድረግንም በሰው ልብ ውስጥ የሚያስቀምጠው ራሱ እግዚአብሔር ስለሆነ ማገልገል ትፈልጋላችሁ። በምን ደግሞ ማገልገል ትፈልጋላችሁ? በዝማሬ ነው? በማስተማር በእግዚአብሔር ቃል ነው? በጸሎት ነው? በወንጌል ነው? በየትኛው መንገድ? ስለዚህ ማገልገል ትፈልጋላችሁ። that's good. then the next በምንድን ነው ማገልገል የምትፈልጉት? የፈለጋችሁት ሁሉ እግዚአብሔር ነው እያልኳችሁ ሳይሆን most of the time ማለትም ብዙ ጊዜ ግን ብዙ ሰዎች እንደ ቀልድ ያልፉታል። ግን ከሆነ ታይም በኋላ እስኪ ሊሞክረው ብለው ይጀምሩትና በዛ ውስጥ ግን ራሳቸውን ፍሬያማ ሆኖ ያገኙታል። ለምን? የእግዚአብሔር ጥሪ በዛ ውስጥ ስላለ ማለት ነው። ስለዚህ ማገልገል መፈለጋችሁ መልካም ነው። በምንድን ነው ማገልገል የምትፈልጉት? ውስጣችሁ የሚሞላው ምንድን ነው? እናንተ የምትፈልጉት ምንድን ነው? ያ ሁሉ ከጌታ ነው እያልኳችሁ ሳይሆን ነገር ግን ሁሉንም መመርመር መልካም ስለሆነ እግዚአብሔር ድምፅ በየትኛው መንገድ በአንድም በሌላም እግዚአብሔር ስለሚናገራችሁ እናንተን ስለሚያሳውቃችሁ ክብር ለኢየሱስ ይሁን። ስለዚህ እናንተ ውስጥ ያለው ምንድን ነው? በምንድን ነው እግዚአብሔር ማገልገል የምታስቡት፣ የምትመኙት፣ የምትፈልጉት? ውስጣችሁ ላይ የከበደው ምንድን ነው? ይሄ መልካም ነገር ማድረግንም መፈለግንም ያስቀምጠው ራሱ እግዚአብሔር ስለሆነ ስለዚህ የመጀመሪያው መንገድ በዚህ ማወቅ ትችላላችሁ። ሁለተኛው መንገድ ደግሞ ለምሳሌ አሁን ላይ ምንም አይነት ማገልገል ያልጀመራችሁ ሰዎች፣ በዝማሬ በጸሎት በስብከት በቃል በየትኛው መንገድ ያልጀመራችሁ ሰዎች ራሳችሁን የሆነ ቦታ ላይ ያስገቡና እዩት። ምን ማለት ነው? እናንተ ማገልገል በምትችሉበት ክፍት ቦታ ባለበት ቦታ ሊሆን ይችላል፣ ወይም ደግሞ ቻንስ አግኝታችሁ ወይም እድል አግኝታችሁ ሊሆን ይችላል። እዩት ራሳችሁን። ከዛ በዛ ውስጥ በየትኛው ነው ፍሬያማ እየሆናችሁ ያላችሁት? እግዚአብሔር ፍሬያማ እያደረጋችሁ ያለው በየትኛው ነው? በማስተማር ነው? በዝማሬ ነው? እግዚአብሔር ሕዝቡን እየባረከ ያለው አካሉን እያነጸ ያለው በየትኛው ሚኒስትሪ ውስጥ ነው? በዝማሬ
በቃል በማስተማር በጸሎት በትንቢት በፈውስ በየትኛው ግሬስ ነው እግዚአብሔር አካሉን ለማነጽ እናንተን ፍሬያማ እያደረጋችሁ ያለ። ያንን በደንብ አድርጋችሁ ነው። ስለዚህ በምታገኙት ክፍት ቦታ በሙሉ ለእናንተ ሊሰጣችሁ በሚችለው እድል በሙሉ እየገባችሁ አገልግሉ። because ያ ክፋት የለውም ጉዳትም የለውም ጥቅም እንጂ። ስለዚህ በዛ ውስጥ እያደጋችሁ ስትሄዱ ራሳችሁን እያያችሁ ስትሄዱ የትኛው ነው ፍሬያማ እያደረጋችሁ ያለው? የትኛው ነው ውጤታማ እያደረጋችሁ ያለው? ያ አንዱ ትልቁ እግዚአብሔር በእናንተ ውስጥ ያስቀመጠው ግሬስን የምታውቁበት መንገድ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ሁለተኛው መንገድ ማድረግ ነው ራሳችሁ ምንም አይነት ማገልገል ውስጥ ካልገባችሁ የምታገኙት ክፍት ቦታ ላይ በሙሉ ራሳችሁን አስገቡና እዛ ውስጥ ራሳችሁን ቼክ አድርጉ። ሁለተኛው መንገድ ምንድነው? ክፍት ቦታ በምታገኙበት ቦታ ላይ በሙሉ እየሄዳችሁ አገልግሉ። ማስተማር ቢሆን እናንተ ማድረግ የምትችሉትን፣ መዘመር ቢሆን whatever አርጉ፣ አገልግሉ። በምታገኙት እድል በምታገኙት ክፍት ቦታ በሙሉ በዛ ውስጥ የእናንተ ጸጋ እየጠራ ፍሬያማ የሆነ ይሄዳል። ስለዚህ በዛ ታውቃላችሁ ማለት ነው። ስለዚህ ጸጋዬን አላውቀውም ብሎ ከአገልግሎት ከመቆጠብ ይልቅ እያገለገሉ ፍሬያማ የሆኑበትን መንገድ ደግሞ ለይተው አጥርተው አይተው አውቀው በዛ መጠንከርና ትኩረት መስጠት የተሻለ መፍትሄ ነው የሚሆነው። ክብር ለኢየሱስ ይሁን። ሶስተኛው መንገድ ደግሞ ዳይሬክትሊ ለእናንተ ይናገራችኋል። መንፈስ ቅዱስ በእናንተ ውስጥ ምን አይነት ፕሮግራም ሐሳብ እንዳለው ራሱ ያወራችኋል። ብዙ ጊዜ እኔን አጋጥሞኛል ቃል ብዙ ሰዎች አብዛኛውን ጊዜ ጸጋዬን አላውቀውም ምን አይነት ጸጋ ውስጥ ያለ አላውቅም የሚሉ አብዛኞቹ ሰዎች ከመንፈስ ቅዱስ ጋር ስትሮንግ የሆነ ፌሎሺፕ የሌላቸው ሰዎች ናቸው። ቢኮዝ መንፈስ ቅዱስን ስትቀርቡት አብራችሁ ከሱ ጋር ስትሆኑ ስትጸልዩ ከመንፈሱ ከሱ አትሞስፌር ከሱ ፕሬዘንስ ጋር ስትሆኑ የመንፈስ ቅዱስ የልቡን ሐሳብ ታውቁታላችሁ። በእናንተ ላይ ምንድነው ሊሰራ እንደፈለገ ምን ሊያደርግ እንደወደደ በእናንተ አልፎ ምን አይነት ሐሳብና ዓላማ መለኮት አጀንዳ እንዳለው ታውቃላችሁ። ቢኮዝ ከመንፈስ ቅዱስ ጋር ፌሎሺፕ እያደረጋችሁ ስትሄዱ የልቡን ሐሳብ እያወቃችሁ ፈቃዱን እያወቃችሁ በእናንተ ላይ ምን አይነት ፕሮግራም ደግሞ እንዳለው እያወቃችሁ ነው የምትሄዱት። ስለዚህ በዛ ውስጥ እግዚአብሔር በእናንተ ውስጥ ያስቀመጠውን ጥሪ አሳይመንት ግሬስ ታውቃላችሁ ማለት ነው። ስለዚህ ሶስተኛው ትልቁ ዋነኛው መንገድ ይሄ ነው። ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ፣ ስትሮንግ የሆነ ፌሎሺፕ በእያንዳንዱ ሙቭመንት ውስጥ በእያንዳንዱ እንቅስቃሴያችሁ ውስጥ ከመንፈስ ቅዱስ ጋር ስትሮንግ የሆነ ፌሎሺፕ ማድረግ ያ መንፈስ ቅዱስ በእናንተ ላይ ያለው የእሱን ፈቃድና ሐሳብ እንድታውቁ እንድትረዱ ያግዛችኋል ማለት ነው። ክብር ለኢየሱስ ይሁን። በዚህ ቪዲዮ ብዙዎቻችሁ እንደተባረካችሁና መልስ እንዳገኛችሁበት አምናለሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። በሌሎች መንፈሳዊ ትምህርቶች እንገናኛለን። ወዳችኋለሁ። ተባርካችኋል።